ማየት መስማት አለብን። ብዙ ጊዜ ና እያልን ጎትተን ነው የምንወስደው። ትንሾች ከሆኑ ትልቆች ከሆኑ ደግሞ ጭቅጭቅ ነው አይደለም። ምንድነው ታዲያ ቁጭ ብለህ ምን ልታደርጊ ነው? ቁጭ ብለሽ ምን ልታደርጊ ነው ብለን ወደ ቁጣ ነው የምንሄደው እና ምንድን ነው አመመኝ የሚሉበትን ምክንያት መለየት አለብን። ከዛ ደግሞ ችግሩን መረዳት። አሁን ለምሳሌ ቅድም ስንገባ ያልነው ልጃችን ትምህርት ቤት መሄድ አልፈልግም በቃ ብሎ ሲል ለምንድን ነው ሁልጊዜ ጉጉት ኖረን ጠያቂ መሆን መልመድ አለብን። ልጆቻችንን ለምንድን ነው እንደሱ ያልሽው፣ ለምንድን እንደሱ ያልከው የሚለው ነገር ምን ይሰጣቸዋል? እናቴ እኔ የሚሰማኝን ነገር ለመስማት ትፈልጋለች፣ ለመረዳት ትሞክራለች፣ አባቴ ሊሰማኝ ጊዜ ሰጠኝ የሚለው ነገር ልጆቻችን ላይ ይመጣል ማለት ነው እና ችግሩን ለመረዳት መቸኮል እኛ ቀድመን ከመናገር በፊት ማለት ነው። ከዛ በኋላ ደግሞ ያው እንግዲህ ችግሩን ስንረዳ አድማጭ ሆንን ማለት ነው። አድማጭ መሆን ደግሞ ለልጆቻችን በጣም ትልቅ ስጦታ ነው። ይህንን እናስተውል። ለልጆቻችን አንድ ነገር ሲናገሩ ሲያስረዱን ሆንን ብለው ሲሉ ስናደምጥ ልጆቻችንን ምን እናደርግ ምንላቸዋለን? እኛ በማድመጥ ብቻ ዋጋ አለሽ፣ የምትናገሪው ነገር ቁም ነገር አለው፣ ለማዳመጥ ዝግጁ ነኝ አለ አይደለም። ሀሳባችን ሁሉ ለነሱ ሰጠን ማለት ነው። በጣም አስፈላጊ ነው። ከዛ በኋላ ደግሞ አሁን ለምሳሌ ምን እንደሆነ ካወቅን በኋላ ደግሞ ለትምህርት ቤት ደግሞ ማበረታታት ካለብን ምናበረታታበት መንገድ ደግሞ እንፈልጋለን። ሌላ ለውጥ ደግሞ የሚያስፈልገው ደግሞ ከሆነ ለውጥ ጋር እንሄዳለን ማለት ነው። እንግዲህ እነዚህ ናቸው የምናያቸው። ቀደም ትልቅ ምልክት ብለን ያለው ምንድን ነው? ይሄ ድግግሞሽ ያለው እና ምን ያክል ነው ልጃችን ከትምህርት ቤት መቅረት ያመጣው? የሚያስጨንቀው ነገር አለ ወይ? ትምህርት ሂድ አትሂድ የሚባለው ነገር በየቀኑ በቃ ግብ ሆኗል ቤት ውስጥ። ልጃችን ጠዋት ተነስቶ ማልቀስ ሊጀምር ይችላል። በቃ እንዳይሄድ ሊደበቅ ይችላል። ትንሽ ልጅ ከሆነ ሊደበቅ ይችላል። ወይም አሞኛል ሊል ይችላል። ቀደም እንዳልነው አንዳንድ ጊዜ በቃ እኔ እዛ ትምህርት ቤት ከሚሄድ እንደው ብሞት ይሻለኛል ብለው ሲሉ ልጆቻችን እንሰማቸዋለን። እና ይሄ ሁሉ ነገር መታሰብ ያለበት ነው እንጂ ዝም ብለን የምንለው ነገር አይደለም። ዝም ብለን የምናልፈው ነገር መሆን የለበትም። ስለዚህ ድግግሞሽ ለእኛ ምልክት ነው ማለት ነው። ሁለተኛ ደግሞ ቅድም ያለው አመመኝ የሚሉት ነገር፣ ዛሬ ሆዴን አመመኝ፣ ነገ ሆዴን አመመኝ ብለው ይቀራሉ ምናምን። እንደዚህ ሲሆን ልጆቻችን አንተ ከትምህርት ቤት መቅረት ፈልገህ ነው እንደዛ የምትለው ሳይሆን ልጆቻችን ሐኪም ቤት እንውሰዳቸው። አመመኝ፣ ሆዴን ቆረጠኝ፣ ራሴን አመመኝ ብለው የሚሉ ከሆነ ትምህርት ቤት እንዳይሄዱ ነው ብለን አስበን አናስቀምጣቸው። ወይም ገፋፍተን ትምህርት ቤት በግድ አንወሰዳቸው፣ ሐኪም ይያቸው። ምክንያቱም ትምህርት ቤት መሄዳቸው ራሱ ጭንቀት ውስጣቸው እያመጣ ከሆነ ያ ስሜት ሊሰማቸው ይችላል። አንዳንድ ጊዜ በጣም ስንፈራ በቃ የሌለ ነገር ሁሉ ስሜታችን በጣም የጋለ ስለሚሆንና ውስጣችን በጣም ስለሚጎዳ ህመም ይሰማናል። ጭንቀት፣ ፍርሃት ህመም ያመጣል። ስለዚህ ያንንም ሐኪም ማነጋገሩ፣ በዛውም ደግሞ ልጃችንም ፈታ ብለው ከሐኪሙ ጋር ሊነጋገር ይችላል፣ ልትነጋገር ትችላለች ማለት ነው። ስለዚህ ያንን ማድረግ ያስፈልጋል። አንዳንድ ጊዜ አመመኝ ብለው ደግሞ የሚሄዱት ለምንድን ነው? ለምሳሌ ልጆች አሟቸው ሊሆን ይችላል። የተወሰነ ጊዜ ከትምህርት ቤት ቀርተው ሊሆን ይችላል። ከዛ ከትምህርት ቤት ቆይተው የትምህርት ቤት ሰዓት ሲጀመር ሂዱ ሲባሉ መሄድ ላይፈልጉ ይችላሉ። ምክንያቱም ፍርሃት ሊሆን ይችላል። ስለዚህ ሐኪሙ ያለው እዚህ ድረስ ነው፣ ተሽሎሻል፣ አሁን ትምህርት ቤት ሰኞ መሄድ አለብሽ ብለን ቀደም ብለን ልጆቻችን ማዘጋጀት ሁሌ ጥሩ ነገር ነው። ከዛ በኋላ ደግሞ በቃ አበረታተን መላክ አለብን። እንግዲህ ያንን ቤት ውስጥ ስለተቀመጡ ያንን እንክብካቤውን በተለይ ትንንሾች እንክብካቤውን ሁሉ ይፈልጉታል። ቤት ውስጥ ያለው ነገር ያሟቸው በተለይ ቤት ልዩ እንክብካቤ ይደረግላቸው እና ተመልሰ ትምህርት ቤት ግባ ሲባል ልጃችን መሄድ ላይፈልግ ይችላል። ግን አበረታተን መላክ አለብን። አይ ብለን ባስቀረነው ቁጥር ትምህርት ቤቱን እየፈራው ስለሚመጣ ማለት ነው። ሌላ ደግሞ ምንድን ነው ትምህርት ቤት ራሱ ሄደው ልጆች አንዳንድ ጊዜ አስገድደን እንልካቸዋለን። ግን በቃ ከትምህርት ቤት ይደወላል፣ ልጅሽ አሞታል፣ ነርስ ዋጋን ያለው መተሹ ሰጂ እየተባልን ብዙ ልንባል እንችላለን። ስለዚህ እንደዛ ደግሞ ሲሆን ለምንድን ነው ሁሌ ጠያቂ የሚሆን ያልኩት ነገር ለሱ ነው። ስለዚህ ችግሩ እንዴት ነው የምንረዳው የምንለው እንግዲህ አንደኛ ይሄ ልጅ ወይም እች ልጅ
ትምህርት ቤት ቡሊ ትደረጋለች ወይ? ቡሊ ይደረጋሉ ወይ? አንዳንድ የልጆቻችን ላይ ይናገሩ ይችላሉ። ነገር ግን ትምህርት ቤት የሚያስቸግሩት የሚያስጨንቁት ልጆች አሉ ወይ? የዚህ የጉልበተኛ ወይም ደግሞ የቡሊዎች ሰለባ ልጅ ሆናብኛለች ወይ? ትምህርት ቤት ሲሄዱ ልጆቻችንን እዛ ሲሄዱ ጀምሮ እስኪያልቅ ድረስ ቀን ሙሉ ሲጨነቁ ነው የሚውሉት። ያንን ነገር ማወቅ አለብን። ልጆቻችን ወደኛ መጥተው ሲያናገሩን ቅድም ብለናል፣ አድማጭ እንሁን ብለናል። እና ከሌ እንደዚህ ያለ ሁሉም ልጅ አንድ አይደለም። አንዳንድ ልጆች ምንድናቸው በተፈጥሯቸው የራሱ ጉዳይ ብለው ነገሮችን መተው የሚችሉ ልጆች አሉ። አንዳንዶቹ ልጆች ደግሞ የተባሉት ነገር ሁሉ ላያቸው ለልጥፍ የሚል አለ። እነሱ ልጆች ደግሞ መጥተው ለእኛ እንደዚህ ያሉኝ ብለን ሲሉን እኛ ለእኛ ቀለው ስለሚታየን ልጆቻችንን አንቺ ደግሞ ዝም ብለሽ ነው እንዲህ ስስት እንዳልሽ ሁሉ ጊዜ አንተ ወንድ አይደለም እንዴ? ምንድን ነው አሁን የሚያናድድ ነገር ሆኖ ነው ምናምን ብለን ከመለስንላቸው ልጆቻችን አንረዳቸው። ይሄ አይደለም ያስፈልጋቸው። ልጆቻችን ማድመጥ ያስፈልጋል። እሺ ምን እናደርግ? ምን ብታረግ ይሻላል? ምን ብታረግ ይሻላል? ስለ ቡሊንግ ብዙ ነጋግረናል ከዚህ በፊት። ስለዚህ ዘዴዎች አሉ። ልጆቻችንን ትምህርት ቤት ሲሄዱ ምን ማለት እንዳለባቸው፣ ከሌሎች ልጆች ጋር አብረው ጠጋ ብለው መሆን እንዳለባቸው፣ እዛ ለአስተማሪ መንገር እንዳለባቸው። እነዚህ ቡሊ የሚባሉት ራሳቸው በራሳቸው ልጆቻችን ወደኛ ልጆቻችንን ለዛ ውስጥ እዛ ንጥል አድርገው ከሌላ መጥፎ ነገር የሚናገሩብን ልጆቻችንን ማስተማር ያለብን ነገር አለ። ያ ልጅ እዛ መጥቶ እንደዛ ራሱን አግዝፎ እናንተን ማሳነስ የሚፈልገው ልጅ ራሱ የራሱ ችግር ስላለበት ነው። ስለዚህ እኛ እናንተ አንድ ነገር ሲላችሁ ባለቀሳችሁ ቁጥር በተጨነቃችሁ ቁጥር እሱ ጉልበት እያገኘ ይመጣል። ስለዚህ እንደምንም ብላችሁ የሚለውን ነገር ማስረዳት። ከዛ በኋላ ደግሞ ስቶፕ የሚባል ነገር አለ። ልጆች ቡሊ ሲደረጉ እንደምንም በርትተው ስቶፕ ብለው ጮክ ብለው ከተናገሩ እዛ አካባቢ ያለውን ሰው እይታ ስለሚሰበስቡ እነዚህ ጉልበተኞች ቡሊ የሚሏቸው ደግሞ ውስጣቸው ፈሪ ነው። ስለዚህ ያ ድምፅ ከወጣባቸው በቃ ወደዛ ልጅ መሄድ አይፈልጉም። ስለዚህ ብዙ ነገሮች አሉ። ዩቲዩብ ላይ ሄዳችሁ ስለ ቡሊንግ ያዘጋጁት ቪዲዮ አለ፣ እዛ ላይ በደንብ ማየት ትችላላችሁ። ስለዚህ ልጃችን የዛ ሰለባ ከሆነ ትምህርት ቤት መሄድ አይፈልግም። ትምህርት ቤት አስገድደን እንኳን ይሄንን ብንልከው ይሄንን ልጅ መፍትሄ እስካላገኘ ድረስ እየተጎዳብን ነው የሚመጣው። አንዳንድ ጊዜ በዚህ ውስጥ የሚያልፉ ልጆች በጣም ይሄ ነገር ከመብዛቱ የተነሳ ትምህርት ቤት ያለባቸው ውጥንቅጥ ራሳቸው ላይ ራሱ እርምጃ የወሰዱ ልጆች አሉ። ስለዚህ ልጆች ከትምህርት ቤት መሄድ አልፈልግም ብለው ሲሉ ዝም ብለን ሳናዳምጥ ተወት ብል አናርጋቸው፣ እናዳምጣቸው፣ ለመረዳት እንሞክር። ሌላውስ ትምህርት ነክ ነገር ላይ ችግር ካለባቸው አሁን ልጆቻችን አንዳንድ ጊዜ ትምህርት ላይ ሊከብዳቸው ይችላል እና እኛ ምንም ነገር አናይም አንጠይቅም። ልጆቹ ለምሳሌ ቤት ስራ ይሰጣቸዋል። ቤት ስራ መስራት አይችሉም፣ ሳይሰሩ ይሄዳሉ፣ ውጤታቸው ይወርዳል። ትምህርት ቤት የተማሩት ነገር ስላልገባቸው ማታ ለመስራት ሲቀመጡ ያቀታቸዋል። የሆነ ነገር አድርገው ይሄዳሉ። ከዛስ በኋላ እንግዲህ የቤት ስራ ማለት ቀን የተማሩትን ነገር ማታ መከለስ ነው አይደለ? ስለዚህ መከለስ ካልቻሉና በየቀኑ ትምህርቱ የሚጨመር ከሆነ ከተወሰነ ጊዜ በኋላ ምንም ትምህርት ቤት ውስጥ የሚማሩት ነገር አንዱም ነገር አይገባቸውም። ያ በራሱ ውስጣቸውን ይጎዳዋል። ስለዚህ ትምህርት ቤት መሄድ አይፈልጉም፣ ሁሉ ጊዜ መውደቅ ነው። ስለዚህ ይሄ ለምንድን ነው? ስለ እንደዚህ ከሆነ አስተማሪ ማናገር ካለብን አስተማሪ ማናገር፣ ለልጆቻችን ሌላ የሚያስተምራቸው ሰው መፈለግ ካለብን የሚያስፈልገውን ነገር እዚህ ላይ ተመካክረን ከልጆቻችን ጋር ማድረግ ይኖርብናል ማለት ነው። ስለዚህ ወይም ደግሞ ከአስተማሪ ጋር አሁን ባለፈው አንዲት እናት ያለች ነገር ነበርና ልጇ ገና ትንሽ ልጅ ነው፣ 4 ዓመቱ ነው እና ትምህርት ቤት እንግዲህ መምህርቱ ጋር መምህርት የምታስተምረው በጣም ኃይለኛ ሆነችበት እና ልጁ በቃ ትምህርት ቤት መሄድ አልፈልግም ማለት እና ወላጅ አንድ ጊዜ በግድ እየተወሰደ በቁጣ የምንወስደው ከሆነ ልጃችን ገና ከዛ እድሜ ትምህርት ይጠላል። ስለዚህ ለምንድን ነው ያንን ነገር ከመምህርቱ ጋር ተነጋግሮ ልጁን ማረጋግቶ ነው መላክ የሚያስፈልገው እና ያ ነገር በጣም አስፈላጊ ነገር ነው። ስለዚህ የመምህሮቹንም ነገር ማየት አስፈላጊ ይሆናል። ከመምህሮች ጋር ጥሩ ግንኙነት ይኑረን። እኛ መምህሮቹን ሰላም ብለን በትክክል አክብረን ስንይዝ፣ ስለ ልጃቸው ስንጠይቅ መምህራን ምንድን ነው የሚሆኑት? እነዚህ ወላጆች
ለልጆቻቸው ግድ የሚላቸው ነው ብለው ስለሚሉ ልጆቻችንን በጥሩ አይን ይታዩልናል። ችግር ደግሞ ካለ ወዲያው ያሳውቁናል። ያ በጣም ወሳኝ ነገር ነው። አሁን ለምሳሌ ልጃችን ቅድም የሰጠሁት ምሳሌ አንድ ልጅ ትምህርት ከብዶት እየተጠራቀመ ውጤቱ እየወረደ ሲመጣ በቃ ልጁ ስለራሱ የሚሰማውን ስሜት ይዝቅ እያለ ይመጣና ትምህርት ቤት መሄድ አልፈልግም ሊለን ይችላል። ነገር ግን እኛ ከአስተማሪ ጋር ጥሩ ግንኙነት ካለን አስተማሪዎቹ ገና ልጃችን እየተንሸራተተ ሲመጣ ኢሜል ሊልኩ ይችላሉ፣ ሊነግሩን ይችላሉ። ውጤቱ እየወረደ ነው እና እርዳታ ያስፈልገዋል ወይ ምን የሚሉት ነገር ይኖራል ማለት ነው። ስለዚህ ትምህርት ነክ ነገር እዛ መጠየቅ አስፈላጊ ይሆናል። ከዛ በኋላ ደግሞ ጸባይ በተመለከተ ነው። አንዳንድ ጊዜ ልጆቻችን ቤት ውስጥ ራሱ በዘፈቀደ ተፈለጉ ሆነ ይሁን በቃ እንዴ ልጅ ደስ ብሎ አትደግ ደስ ብሎት ይደግ ብለን ልቅ አድርገን አሳድገን ልጆቻችን ሊሆን ይችላል። ከዛ ልጆቻችን ትምህርት ቤት ሲሄዱ ሁሉም ነገር እንደፈለጉት እንዲሆንላቸው ይመጣል። እሱ አይሆንም። አይ የሚባል ነገር አላስለመድናቸውም። በቃ እንደፈለጉ ይሆኑ ብለን ምናልባት እኛ ልጆች እያለን ያደግንበት መንገድ በጣም ጫና ነበረው። ስለዚህ ልጆቼ እንደልባቸው ይደጉ ብለን ለቀናቸው ሊሆን ይችላል። የተለያየ ምክንያት ሊሆን ይችላል እና ልጆቻችን እኛን የማያዳምጡ ከሆነ ትምህርት ቤትም ሲሄዱ ደግሞ እዛ ያለውን ሰው ለማዳመጥ ፈቃደኛ ይሆኑ። ስለዚህ ሁል ጊዜ ትምህርት ቤት የሚቀጡ ከሆነ የተባሉትን አያደርጉም። ያ ሁሉ ነገር አይደለም። ይሄ ለምሳሌ መምህር ሊሆን ይችላል፣ ርዕሰ መምህር ሊሆን ይችላል፣ ካውንስለር ሊሆን ይችላል። እነሱ ማክበርና የተባሉትን ነገር ማድረግ እንዳለባቸው መረዳት አይችሉም እነዚህ ልጆች። ስለዚህ ይህን አድርጉ ሲባሉ ለምንድን ነው የምንባለው ብለው መበጥበጥ ይጀምራሉ ማለት ነው። እና በዛ ምክንያት ዲቴንሽን አለ፣ የተለያየ ነገር አለ እና ያንን ነገር ስናደርግ ሲሆን ምንድን ነው የሚሆነው? ልጆቻችን ትምህርት ቤት መሄድ አይፈልጉም። ለምን? ሁሉ ተቀጭ ናቸው። እዛ ይሄዱ እቤት ሲመጡ ችግር የለም ሁሉም ነገር እሺ እንዳልክ አባዬ እንዳልሽ እማዬ ብለን ልጆቻችንን የፈለጉትን አይ የሚባል ነገር አንልም። የፈለጉትን ነገር እንደፈለጉት በፈለጉበት ሰዓት ይደረግላቸዋል። ስለዚህ ያ እዛ ሲሄዱ ግን ችግር ይፈጥራል። ስለዚህ ከቤት ስነስርዓትን ማስተማር በጣም አስፈላጊ ነው። ህግና ደንብ ቤት ውስጥ ሊኖር ይገባልና ይሄንን ነገር ማሰብ አስፈላጊ ይሆናል። ስለዚህ አንሄድም የሚሉት ያም አንድ ምክንያት ሊሆን ይችላል። አንዳንዴ ደግሞ ምን አለ ፍርሃት ወይም የሚፈሩት ነገር አለ፣ ወይም የሚያስጨንቃቸው ነገር አለ። ቤት ውስጥ ምን አዲስ ነገር አለ? ቤት ውስጥ የታመመ ሰው አለ ወይ? አንዳንድ ጊዜ ልጆች ቤት ውስጥ የታመመ ሰው ሲኖር ይፈራሉ። ትምህርት ቤት ሄጄ አንድ ነገር ሊሆኑብንስ ብለው ስለሚፈሩ ትምህርት ቤት መሄድ አይፈልጉም። ስለዚህ ይሄ ለዚህ ነው ልጆቻችን አንድ ነገር ሲሉ ቶሎ ብለን ለመገሰጽ፣ ቶሎ ብለን ለመቆጣት፣ ለመጮህ መቸኮል የሌለም። ልጆቻችን የየራሳቸው እነሱም እንደኛ ሰዎች ናቸውና ውስጣቸው የሚያስበው ነገር አለ። ስለዚህ አሁን ልጃችን ቤት ውስጥ የታመመ ሰው ካለ ትምህርት ቤት አልሄድም ብላ ስትሄድ እሷን ከመቆጣት ይልቅ ለምን መሄድ እንዳልፈለገች መረዳት። ምክንያቱም እሷ ቤት ውስጥ ያለው ሰው ጥላ መሄድ ሳስታ ነው። ያንን ነገር ካወቅን ምን እናደርጋለን? እኛም ልጆቻችንን ስናናገር ከርህራሄ ከፍቅር ተነስተን ነው የሚሆነው እና ያ ደግሞ በጣም ወሳኝ ነገር ነው። ስለዚህ ያንን አለ። ሌላ አዲስ ትምህርት ቤት ነው ወይ የገቡት? ያም አለ። አዲስ ትምህርት ቤት እስኪለምዱ ድረስ ትንሽ ማበረታታት ያስፈልጋል፣ መደገፍ ያስፈልጋል። እሱም አለ። ራሱ አዲስ ትምህርት ቤት ስንል ምን ሊሆን ይችላል? ለምሳሌ ከመዋለ ህጻናት ወደ አንደኛ ክፍል፣ ከዚህ ከኪንደርጋርደን ወደ አንደኛ ክፍል ሲገቡ ሊሆን ይችላል። ከኤሌመንተሪ ወደ ሚድል ስኩል፣ ከሚድል ስኩል ወደ ሃይ ስኩል ሲገቡ ምንም አይነት ለውጥ ልጆቻችን ላይ ፍርሃት፣ ጭንቀት ሊያመጣ ይችላል። ስለዚህ እሱንም ማየት አስፈላጊ ይሆናል። ለእሱ ነው እንድናበረታታቸው ምን ችግሩም እንደሆነ በትክክል ማወቅ ያለብን። ለዚህ ነው አድማጭ መሆን ያለብን። ቀደም እንዳልኩት ልጆቻችን ስናደምጣቸው ችግራቸውን ለመናገር ፈቃደኛ ይሆናሉ። ችግራቸውን ደግሞ ሲናገሩ ደግሞ አብረን መፍትሄ እንፈልጋለን ማለት ነው። ስለዚህ ያንን ማድረግ አለብን። አንዳንድ ጊዜ ያለው ሁኔታ ለልጆቻችን በጣም የማይመች፣ በተለይ ቡሊ የሚደረጉ ልጆች፣ ትምህርት ቤት ውስጥ በጣም የሚሰቃዩ ልጆች፣ ትምህርት ቤቱ ራሱ ሊተባበር ካልቻለ ቡሊ የሚያደርጉት ልጆቹ ብቻ ሊሆን ይችላሉ። መምህሮችም አንዳንድ ጊዜ ልጆችን ቡሊ ያደርጋሉ። ያ ነገር ከሆነ እና ልጃችን ትምህርት ቤት መቀየር ካለበት ያንንም ነገር ተማክረን ማድረግ አለብን። እኛ የልጆቻችን ድምፅ ነን። እኛ ልጆቻችን ያለናቸው እኛ ነን። ስለዚህ
ልጆቻችንን መደገፍ፣ እነሱን ማገዝ ያለብን ሁሉ ነገር ማገዝ አለብን። ምክንያቱም ልጆቻችን እስኪጎዱ አይደለም መጠበቅ ያለብን። ልጆቻችን እርዳታ ሲፈልጉ አስፈላጊውን ነገር ሁሉ ማድረግ አስፈላጊ ይሆናል ነው እንግዲህ። በዛ ውስጥ ሁሉ ግን ልጆቻችን አሁን ቅድም እንዳልኩት ይሄ ነገር በጣም የሚያውካቸው ከሆነና የውስጣቸው በጣም እየተጎዳ ሲመጣ የባለሙያ እርዳታ ያስፈልጋል። ምክንያቱም ልጆቻችን ያሉበትን እነሱ ናቸው የሚያውቁት። ስለዚህ ካውንስለር ማነጋገር ሊሆን ይችላል፣ ሜንታል ሄልት ስፔሻሊስት ማነጋገር ሊሆን ይችላል። ያንን ሁሉ ለልጆቻችን መድረስ ያለብን ነገር መድረስ አለብን ነው። ስለዚህ ልጆች ከትምህርት ቤት አልሄድም ብለው ሲሉ በደፈናው ሰነፍ ሆነው ነው ሳይሆን ለምንድን ነው ብለን በጉጉት መጠየቅ፣ እነዚህ ሁሉ ነገሮች እንድናቅና ልጆቻችን የበለጠ እንድናግዝ ያደርገናል። እንግዲህ ይሄ ነው። ከልብ አመሰግናለሁ ሁላችሁንም ስላዳመጣችሁኝ። ስለ አንዳንድ አስተያየቶች አሉ፣ እነሱን ለማንበብ ሞክራለሁ። ጥያቄ ካላችሁ አቅርቡልኝ። የቲክቶክ ኤአይ በቃ እንደፈለገ ነው አርስታችን እየተረጎመ ያለው። ስለዚህ ልጆች ለምን ትምህርት ቤት መሄድ ይጠላሉ? ዋይ ዱ ኪድስ ሪፊውዝ ቱ ጎ ቱ ስኩል በሚለው ነው ዛሬ እየተነጋገርን ያለ ነው። እስቲ እንግዲህ ልጆች እናንተም ከልጆቻችሁ የገጠማችሁ ካለ ለሌላውም ትምህርት ስለሚሆን አካፍሉን። እስቲ የአበሻ ልጆች ራሱ ብዙዎቹ ቡሊ አድራጊ ናቸው፣ ግን አበሻ ሁሌ ልጃችን ቡሊ እንዳደረጉ ብቻ ነው የምንለው። ሰት ነው እሱ በትክክል ሚጡ እያመሰግናለሁኝ። አሁን እዚህ ላይ ያው ስለ ቡሊ ስናወራ የሰራሁት ቪዲዮ አለ፣ እዚህም ላይ ይኖራል። በየቲክቶክ ፌስቡክ ላይ ዩቱብ ላይ ያለ ዩቱብ ላይ በደንብ ታገኙታላችሁ። እና እዛ ላይ ያስቀመጥኩት ነገር አለ። ምን አይነት ልጆች ነው የምናሳድገው እኛ? እንግዲህ ዛሬ ትምህርት ቤት ስለሚቀሩ ስለመቅረት ስለሆነ የምናወራው ቡሊ የሚደረጉ ብለን አለ እንጂ ቡሊ የሚያደርግ ልጅ አለ። አሁን እኛ ራሳችን ከኛ እንጀምር። ስለ ቡሊ ከተነሳ ይቀር እኛ ወላጆች ራሳችን ልጆቻችንን ቡሊ የምናደርግ ወላጆች አለ። እኔ ያልኩት ነገር መሆን አለበት። በቃ ወላጅ ሲመጣ ልጅ ቁጭ ብድግ ነው የሚለው። በቃ ጭንቀት፣ መረበሽ አይደለም። እኔ ያልኩት ካልሆነ ዱላ አለ፣ ጩኸት አለ፣ ሁሉም ነገር አለ፣ ስድብ አለ፣ እርግማን አለ። እንደዚህ አድርገን ልጆቻችን የምናሳድግ ከሆነ እኛ ወላጆች ራሳችን ቡሊዎች ነን። እና ምንድን ነው የምናደርገው መሰላችሁ? ልጆቻችንን ከቤት እናደቃቸዋለን፣ አድቀን እንልካቸዋለን። ሁለት ነገር ሊሆን ይችላሉ ልጆቻችን። አንድ ቤት ውስጥ እነሱ ያመቁትን ስሜት ይዘው ሄደው ትምህርት ቤት ደከም ያለ ልጅ፣ ብቸኛ የሆነ ልጅ፣ ስፔሻል ኒድ የሆነ ልጅ ፈልገው ያጠቃሉ። እዛ ልጅ ላይ ያንን ልጅ ቡሊ ያደርጋሉ። ምክንያቱም እኛ ሰጠናቸው የመጣ ነው ይሄ ውስጣቸው የተጠራቀመው ብስጭትና ንዴትን ሄደው ምንም ነገር ያላደረጋቸው ልጅ ላይ ይወጡታል። ስለዚህ ያ አንድ ነው። ሁለተኛ ነገር ደግሞ ልጆቻችን ያንን ነገር ውስጣቸውን ስለጎዳናቸው ውጪ ሲሄዱ አንዱ ቡሊ የሚያደርግ ሰው ቡሊ ሲያደርጋቸው ይገባኛል፣ በቃ እኔ ቤትም እኮ አልወደድም፣ ቤትም እኔ ዋጋ የለሽም ተብያለሁ። ከአንደበታችን የሚወጣው ነገር የልጆቻችን የውስጥ ድምፅ ይሆናል ብዬ ሁሌ የምለው ይሄንን ነው። ስለዚህ አድቀን ልከናቸው ልጆቻችንን ቡሊ የሚደረጉ ልናደርግ እንችላለን፣ ቡሊ የሚያደርጉም ልናደርግ እንችላለን። ከዛ በኋላ ደግሞ ብዙ ጊዜ ልጆቻችን ቡሊ ከሆኑና ሌሎች ልጆችን የሚያሰቃዩ ከሆነ እናውቃለን፣ ብዙ ጊዜ እንሰማለን። ለምሳሌ ከትምህርት ቤት ስናመጣቸው ሊሆን ይችላል፣ ወንድማማች ሊያወሩ ይችላሉ። ዛሬ እኮ እንትናል እኮ እንደዚህ አድርገን ምናምን ሳቅንባት ከሌድ ከግሩፓችን አስወጣናት አለ አይደለም። እንደዚህ አይነት ነገር ስንሰማ ወዲያውኑ ነው ወደ ልጆቻችን መዞር እና ማነጋገር ያለብን። ይሄ ነገር ተገቢ አይደለም። ፈሪሃ እግዚአብሔር ልጆቻችንን ማስተማር አለብን። ልጆቻችን ይሄ ተገቢ ያልሆነ ነገር መደረግ የለበትም። ስለዚህ ሁሉም ልጅ አይደለም ቡሊ ሁሉም ልጅ አይደለም ቡሊ የሚደረገው። ስለዚህ እያንዳንዳችን
እኛ እንደ ወላጅ የምናሳደጋቸው ልጆች እናውቃለን ወይ? ምክንያቱም የኔን ልጅ ቡሊ የሚያደርግ የእከሌ ልጅ ነው፣ የእከሌ ልጅ ቡሊ የሚያደርግ የኔ ልጅ ሊሆን ይችላል። ስለዚህ ልጆቼን ማወቅና ልጆቼን ማስተካከልና ማረም አለብኝ። ገና ከልጅነት አንበሳ እኮ ነው የኔ ልጅ፣ ሁሉም ሰው እኮ ፈርቶ ነው፣ ሁሉም ይፈሩታል ትምህርት ቤት የሚባል ልጅ ከሆነ የምናሳድገው ስህተተኞች ነው። ምክንያቱም ይሄ ነገር በትምህርት ቤት አያቆምም። የሚገርመው ነገር ነገ ይሄ ልጅ ስራ ይገባል። ስራ ሲገባ እንግዲህ የሚያመጣውን ነገር አስቡ። ከተሾመ ደግሞ በስሩ ያሉትን ሰዎች እንዴት እንደሚያሰቃይ ያስቡት። ከዛ በኋላ ደግሞ ይሄው ሰው ደግሞ ወይም እች ደግሞ አሁን ልጅ ሴት ደግሞ ከሆነች ትዳር ላይ ደግሞ የምታመጣውን ነገር አስቡ። ሴቷ ከሆነች አስቸጋሪ ባህሪ ኑሯት ቤተሰብ እየደገፈ ያንን አላስፈላጊ ባህሪ ልክ እንደ ሽልማት እንደ ዘውድ አድርጎ ለልጁ ሰጥቶ ያሳድጋል። ትዳር ላይ ትዳር በቃ በጣም ከባድ ታደርገዋለች። ወንዱም ከሆነ ደግሞ የሚስቱን ህይወት በጣም መጥፎ ያደርገዋል። ስለዚህ እኛ ዛሬ ላይ የምንሰራው ነገር ነው ነገ የሚሆነው። ስለዚህ ዛሬ ላይ የምናደርገውን ነገር በማስተዋል እናደርግ ለማለት ነው። ቴንኪዩ ሚጥዬ፣ አመሰግናለሁ። ኦኬ መንዬ ሰላም ብያለሁ። ማዬ ጥያቄ ካለ ሁላችሁም ከልብ አመሰግናለሁ። ቤተሰቦች በእውነት ልጆቻችሁ ግድ ብሏችሁ አንድ ነገር አገኛለሁ ብላችሁ የመጣችሁ ሁሉ እግዚአብሔር አምላክ እናንተንም ልጆቻችሁን አብዝቶ ይባርክ። ጥያቄ ካለ እስቲ አንድ ጥያቄ አለ መሰለኝ። I know it's out of topic, but I go to sons and they do fight every time. What shall I do? ልጆቻችን እየተጣሉ ሲያስቸግሩን መጀመሪያ አንድ ነገር ያው ልጆች ይጣላሉ፣ ያንን ማወቅ አለብን። ልጆች ይጣላሉ። ከዛ በኋላ ልጆቻችን የሚጣሉበትን አሁን ለምንድን ነው የሚጣሉት? ልጆቻችን ሲጣሉ ብዙ ጊዜ ትልቅየውን በጣም እንቆጣና ትንሽየውን ተወት እናደርጋለን። ወይንም አንዲት ብቻ ሴት ከሆነች ወዱን ተቆጥተን ሴቷን አይደለ የምናደርገው ነገር አለ። ያ ስህተት ነው። ስለዚህ ልጆቻችን በሚጣሉበት ጊዜ የተጎዳውን ልጅ አው ልክ ነው ከዛ ማሻሻል አለብን ለደቂቃ። የጎዳውን ልጅ ግን የተማታውን ልጅ ወይ ምን ያደረገውን ልጅ ኃይለኛ የሆነውን ልጅ መምታት አይደለም መፍትሄው። ምንድነው የምናደርገው? ቁጭ አድርገን ምንድነው የተፈጠረው ብለን መጠየቅ ነው። ቅድም እንዳልነው ሁሉ ጊዜ ልጆቻችንን ስናናግር ለማወቅ ዝግጁ ሆነን እናናግራቸው፣ ለመኮነን ለመቆጣት ሳይሆን ለማወቅ። ስለዚህ ልጁ ምን ታረጋላችሁ? ምንድነው የሆነው ንገረኝ። ይሄንንም ትሰማላችሁ፣ ያኛውን ሰማ። ሁለቱንም ልጆች ካዳመጣችሁ በኋላ ከዛ በኋላ ነው መነጋገር የምትችሉት። አሁን ምን አለ አንዳንድ ጊዜ በተለይ ታላቅና ታናሽ ሲሆኑ ታላቁን ምን እንለዋለን? ትንሹ አንድ ነገር ሲፈልግ አምጣ ብሎ ሲያለቅስ ስጠው እንላለን። ታላቅህ እኮ ነው ስጠው፣ ታናሽህ ነው ስጠው ምንለው ነገር አለ። ያ ምን ያደርጋል? ልጆቻችን ፊት ቅራኔ ያመጣል። ምክንያቱም ልጅ ትንሹ አልቅሶ የሚፈልገውን ነገር ማግኘት ይችላል። ይሄ ደግሞ ታላቅ ስለሆነ ብቻ አርግ ስለሚባል ማድረግ አለበት። ያ ቅራኔ ያመጣል። ስለዚህ እንደዚህ የምናደርግ ከሆነ ማቆም አለበት። ሌላ ደግሞ ምንድነው ልጆች የተወሰነ ጊዜ ድረስ አሁን ለትልቁ ለብቻውን ያደገው እንክብካቤ ፍቅር ሁሉን እያገኘ ማለት ነው። ከዛ በኋላስ ልክ ይሄኛው ልጅ ሲመጣ በቃ ይሄኛው ትልቅ ሆነና ትንሹ ጋር ሁሉ ሰው እንክብካቤ ቀጠለ። ስለዚህ ያ እንክብካቤ እንደቀጠለ ይሆንና ይሄ ልጅ እያደገ በመጣ ቁጥር እኔ አልወደድም ታናሽን የሚወደደው ምክንያቱም እንክብካቤ እሱ ነው የሚያገኘው የሚባለው ነገር እየመጣ ይሄዳል። ስለዚህ እንደዛ ምናደርግ ከሆነ ያው እሱንም ማየት አስፈላጊ ይሆናል። ምክንያቱም እንደ ወላጅ የምናደላው ነገር አለን ወይ? ከዛ በኋላ ይሄን ካለግን በኋላ አንደኛው ተንኳሽ፣ አንደኛው ደግሞ ተማቺ ከሆነ ተንኳሹንም ያ ነገር ልክ እንዳልሆነ ማስረዳት አለብን። እንደዛ ስናደርግ ነገሮች እየቀለሉ ይመጣሉ ማለት ነው። ስለዚህ የምንነሳው ለቁጣ ሳይሆን ለመረዳት ነው። ከዛ በኋላ ደግሞ
ሌላ አለው። ልጆቹ በጣም የሚጠቅማቸው ምንድነው? ይሄ ሎጂካል ኮንሲኩዌንስ የሚሉት ነገር አለ። ለምሳሌ ልጆቹ በኳስ ነው የሚጣሉት። ስለዚህ ምን ማድረግ ትችላላችሁ? አሁን ምንድን ያጣላችሁ? ኳሱን ያጣላችሁ። እንግዲህ ኳሱ የተገዛው እናንተ ደስ ብሏችሁ እንድትጫወቱ ነው። ስለዚህ ይህንን ኳስ ለግማሽ ሰዓት ወስደዋለሁ። ምንም ነገር ብስክሌት ሊሆን ይችላል፣ ቪዲዮ ጌም ሊሆን ይችላል፣ ምንም ነገር ሊሆን ይችላል። ይሄ ነገር ለግማሽ ሰዓት ወስደዋለሁ ወይም ይህንን ነገር ለዚህ ዘጋዋለሁ። እናንተ ተስማምታችሁ መጫወት እንድትጀምሩ ማለት ነው። ሰዓቱ ሲደርስ ይኸው አሁን ያንን ነገር ማድረግ ትችላላችሁ ብለን እንሰጣችኋለን፣ ግን ተስማምታችሁ ተጫወቱ። ስለዚህ አሁን ምንድነው ያ ነገር ካልተስማሙ እንደሚወሰዱ ስለሚያውቁ ያ ነገር ለብዙ ነገር ይሆናል። ተስማምቶ መጫወትን ይሆናል ማለት ነው። ሌላ ግን አንዳንድ ጊዜ ተወት ማድረግ ያስፈልጋል። ልጆቻችን በተለይ ሁለት ሲሆኑ መጣላት አለ። መጣላት እንዳለ ሁሉ መታረቅ አለ። እኛ ተቆጥተን ተናደን ተቆጥተናቸው ምን እዚህ ምናምን ብለን ልክ ገና ከክፍሉ ሳንወጣ እነሱ ረስተው ሁሉን ነገር መሳቅ መጫወት ይጀምራሉ። እኛ እኮ እንዴታችን አለቀቀንም። ስለዚህ ነው ያንን ነገር ማየት ያለብን። ስለዚህ እሱን እላለሁኝ። እንግዲህ የሆነ ነገር ያያዛችሁ ይመስለኛል። እሺ Sophie, my daughter was bullied. She is in grade 10, doesn't want to go to school. I spoke to the principal. Okay. እንግዲህ አሁን አንድ ነገር ቀደም ያለው ነገር ነበረ። አሁን ልጆቻችን ትምህርት ቤት ስናስገባ ሁሉ ጊዜ ማየት ያለብን ነገር ምንድነው? ትንሽ የተቀላቀለ እንዲሆን መሞከር አለብን። የተቀላቀለ ዘር እንዲሆን ማለት ነው። ምክንያቱም የተቀላቀለ ዘር ሲሆን አንዱን የመቀበልና አዲስ አይሆንባቸውም ለሁሉም ማለት ነው። ስለዚህ ቡሊ መደረጉም ቀለም በተመለከተ ይቀንሳል። ነገር ግን ልጆቻችን ያሉበት እነሱን የሚመስል ቀለም ከሌለና እነሱ ብቻ ከሆኑና ትምህርት ቤት መሄድ አንፈልግም ብለው ብዙ ጥንቅጥ ውስጥ ያለፉ ከሆነ ትምህርት ቤት መቀየር ከሆነ ካስፈለገ እሱም ላይ ብታስቡ ጥሩ ነው ብዬ እላለሁ። ምክንያቱም ልጆቻችን መማራቸውን እንፈልጋለን። ጥሩ ትምህርት ቤት ቢማሩ ጥሩ ነው። ግን የአእምሮ ጤና ደግሞ በጣም በጣም ከምንም በላይ ነው። ልጆቻችን ውስጣቸው ቆስሎ ስለራሳቸው ያላቸው ስሜት ሁሉ ወርዶ ማንነታቸውን እስኪያጡ ድረስ ሆነው ትምህርታቸውን በጥሩ ትምህርት ቤት ከሚማሩ ሌላ ትምህርት አስገብታችሁ የሚያስፈልገውን እርዳታ እያደረጋችሁ በደንብ እንድትታገዝና የበለጠ ጥሩ እንድትሰራ የምትችልበትን መንገድ በታበጁ ጥሩ ነው ብዬ እላለሁኝ። ስለዚህ አንዳንድ ጊዜ ልጆቻችን አደጋ ላይ ሲወድቁ አይደለም እርምጃ በወሰድኩኝ የምንለው። ስለዚህ በደንብ መነጋገሩ፣ ከልጃችሁ ጋር ተነጋገሩና ማድረግ ያለባችሁን ነገር ተማክራችሁ አድርጉ እላለሁ። ሳም እሺ ሌላ ጥያቄ ካለ እስቲ ሄሎ ሰላም እናትዬ፣ እንዴት ነሽ? እግዚአብሔር ይመስገን። እንዴት ነሽ እማዬ? ይመስገን አለሁልሽ። እጅግ በጣም ጠቃሚ ፖይንት ነው እና በጣም አደንቅሻለሁ። እግዚአብሔር ያክብርልኝ፣ ኑሪልን፣ አንቺን ያብዛልን። ጊዜሽን መስዋዕት አድርገሽ ትውልድን በመልካም ስነ ምግባር ለመቅረጽ የምታደርጊው ጥረት ቀላል አይደለም። ብዙ እናቶችን ስራ ታቀያለሽ፣ የመምህራኖችን፣ የእናቶችን፣ የቤተሰቦችን በሙሉ እና የህፃናቶችንም ችግር እንደዛው እና የኔ ጥያቄ አሁን ለምሳሌ አንቺ ባልሽው መሰረት ልጆቻችንን በደንብ ማዳመጥ ተገቢ ነው። ግን በቃ ትምህርት ቤትም በመቀየር ሶሉሽኖችን ለመፈለግ ጥረት አድርገሽ ይህንንም ካልወደዱት
ምን ማድረግ ይጠበቃል? ኦልሞስት አሁን አንድ የ11 ዓመት ህፃን ልጅ አለች እና ቤተሰቤ ናት፣ የኔ ልጄ ማለት ናት። እና ከሆነ ጊዜ በኋላ በቃ ዝም ብሎ ስትረስ እንትን አድርጓት ትምህርት ቤቱን ጠላች። ዩኒፎርም ነው በቃ በፍጹም ማየት አትፈልግም። የሆነ ሰዓት ላይ በእርግጥ የሆነ ችግር ተፈጥሮ ነው ሽንት ይወጥራትና መምህሯን ታስፈቅዳለች። እና ስታስፈቅድ መምህሯ ትንሽ ቆይተሽ ነው የምትወጪ አሁን አይደለም አለቻት። በጣም በወቅቱ በጣም ከመጠን በላይ ውስጧ እንትን ብሎ ነበረ ማለት ተጎድቶ ነበረ። ኦልሞስት በቃ ተማሪዎች እንትን በመሳቀቅ ምናምን ከአቅም በላይ ነበረ እና ከዛ በኋላ ጠላችሁ ትምህርት ቤት መሄድ አትፈልግም እና ትምህርት ቤትን ቢቀየር በቃ እስካሁን ድረስ ከአይምሮዋ ሊወጣ አልቻለም ያ ጉዳይ እና አሁን ቤት ውስጥ ነው ያለችው። ትምህርት አቁማ ኦልሞስት 1 ዓመት ከምናምን እና አንዳንዴ በጣም በቃ አይምሮሽን ከአቅምሽ በላይ የሚፈትኑ ገጠመኞች አሉና ልጃችንም ከመጠን በላይ ማስጨነቅ አልፈለግንም። የእሷ ጤንነት እጅግ በጣም አስፈላጊ ነው ለኛ። እሷን አይምሮዋን የሚረብሽ ነገር ማድረግ አንፈልግም እና ይደርሳል። የ11 ዓመት ናት፣ ምንም አይደለም። ኢቨን እንኳን አንዱን ዓመት በሌላ በዲስታንስ እንትኖቹን እንትን ብለን 2 ዓመት ሞክረን ከዛ በኋላ ያለውን ነገር እስከ ማሰብ ድረስ ደረስን እና አንዳንዴ ይህንንም አድርገሽ ይህንንም ኦፕሽን ተጠቅመሽ ሳይሳካ ሲቀር እስቲ ያንቺን ሙያዊ ምክርሽን ፈልጌ ነው ማየ። እሺ እናቴ፣ በጣም ልጆቻችን ብዙ ነገር ውስጥ ነው የሚያልፉት እና አሁን እንዳልሽው አሁን ለምሳሌ የልጆቻችን የአእምሮ ጤና በምንም አንለውጠው፣ ያንን ማወቅ አለብን እና እቺ ልጅ አሁን የአእምሮ ጤና ባለሙያ ማነጋገር አለባት። የሚሰማትን ነገር እርዳታ ትፈልጋለች። ትምህርት ቤት ገባች አልገባች ብቻ ሳይሆን አሁን ያለችበት ይሄ የምትጨነቀው ነገር ሁሉ እርዳታ ያስፈልጋታል። ስለዚህ እሱ አንድ ነገር ማድረግ ያለባችሁ ነገር ነው። ሁለተኛ ነገር ደግሞ በተልእኮ የሚማሩ ልጆች አሉ እና እንዲያውም አሁን አንዲት ልጅ ነበረች እና 1 ዓመት በተልእኮ ተማረች። አሁን ምንድነው ልጆቻችን በዛ ውስጥ በሚማሩበት ጊዜ በአመት ውስጥ አስተሳሰባቸው ሊቀየር ይችላል፣ ሊረጋጉ ይችላሉ። ከዛ ደግሞ ከባለሙያ እርዳታ ጋር ሊጠቅማቸው ይችላል። ከዛ በኋላ ሌላ ትምህርት ቤት ለመግባት ይስማማሉ ማለት ነው። ልጆቻችን በተልእኮ ይሄ የሚማሩ ከሆነ በስነ ስርዓት ያንን ትምህርታቸውን እንዲከታተሉ ማድረግ አለብን። ያ በጣም ወሳኝ ነገር ነው። ምክንያቱም ልጆቻችንን ስናስቀር ከትምህርት ቤትና ኦንላይን እንዲማሩ ስንፈልግ ምንድን ነው የሚሆነው? እኛ እንደ ወላጅ ልጆቻችንን መከታተል እና ማድረግ ያለባቸውን ነገር እንዲያደርጉ ልናደርግ መቻል አለብን። ማለት ዲሲፕሊኑ ያስፈልገናል። ስለዚህ አሁን ልጆች አሉ ሆም ስኩል የሚሆኑ ልጆች አሉ። ልጆቻቸው ከቤት ሆነው እስከ 12 ሊሆን ይችላል፣ እስከ 6 ሊሆን ይችላል። ልጆቻቸውን ከቤት ራሳቸው የሚያስተምሩ ወላጆች አሉ። ስለዚህ የእሷ ቤት ተቀምጦ በዚህ በኦንላይን መማር መጥፎ ነገር አይደለም፣ እሷን ሰላም የሚሰጣት ከሆነ ማለት ነው። ግን በዛው ልክ ደግሞ በስነ ስርዓት በሰዓት በደንብ ተስተካክሎ ልጅቷ ትምህርቷን መከታተል እንዳለባትም አትርሱ። አንዳንድ ጊዜ ምን አለ ልክ ነው ያስጨነቃት ነገር ትምህርት መሄድ የማትችል ከሆነ ያ ነገር ከሆነና ወደዚህ ከመጣችው እሷም ደግሞ እሺ ግን ትምህርቱ በስነ ስርዓት መጠናት አለበት፣ በስነ ስርዓት መሰራት አለበት። ያንን ነገር ልጅቷንም በደንብ እንድትረዳ ማድረግ አለባችሁ። ግን ከዛ ውጭ እንዳልኩት የአእምሮ ጤና ካውንስለር ሊሆን ይችላል አይደለም፣ አካባቢ ያለ ፔዲያትሪክ የህፃን ሐኪም ጋር ስትሄዱ እንደዚህ ነገር ስላለ የሚያት ስፔሻሊስት እንፈልጋለን ብላችሁ እሱን ነገር ማየት አትርሱ ነው የምለውና በኦንላይን መማሩ መጥፎ ነገር አይደለም። 1 ዓመት 2 ዓመት አጣን። አይ ዶንት ኖ ኢትዮጵያ ውስጥ እንዴት እንደሚገኝ አላወኩም።
እንግዲህ በጣም እሱ እንግዲህ ያው ትምህርት በተመለከተ ትምህርት ቢሮ ማናገር ከቻላችሁ ግን ለማንኛውም በዚህ የራሷን የልጅ ሐኪም ጋር ሄዳችሁ ስፔሻሊስት ማናገር የምትችልበትን በሱ ጀምሩ። እንግዲህ የተልእኮ ትምህርት በተመለከተ ያው እኔ ኢትዮጵያም ስላልሆንኩኝ በጣም ይቅርታ እህቴ፣ እሱ መልስ ሊሰጥሽ አይችልምማ። እሺ ማይ፣ እሺ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። አሜን አሜን። ሰላም ገብተሻል እማዬ? ሄሎ ይሰማሻል እማ? ሌላ ሰው አለ፣ ሌላ ሰው እናስገባ። ሰላም ሀይሚ። ሰላም እንዴት ነህ? እግዚአብሔር ይመስገን። ደህና ነኝ ደህና ነኝ። አለን እየተከታተልኩ ነበረ እና በጣም ጥሩ። እኛ ቤት እኔ ቤት ያለ ነገር ነው። ልጅ ያለና አሁን በቅርብ ነው ከኢትዮጵያ የመጣው። 4 ወሩ ነው ከኢትዮጵያ ከመጣ። ትምህርት ቤት አስገብተ ነው በቃ ከልጆቹ ጋር ምንም ሊስማማ አልቻለም። ልጆቹ ይገፈትሩኛል ይላል እና ደግሞ በቃ በጣም እያስቸገሩት ነው እና እኛ ደግሞ በቃ ምንም አይዞክ በርታ ዝም በላቸው እንለዋለን፣ እንደዚህ አድርግ እንለዋለን። ግን አንድም ዝም ብሏቸውም ሲመጣ በሌላ ቀን ደግሞ ሌላ አንድ ልጅ ነበር። አሁን ደግሞ 3 ሆኖ አለ። በመልክም የሚመሳሰለው የለም እነሱ ጋር እነሱ ነጮቹ ብቻ ናቸው መሰለኝ። እና ምን ማድረግ እንዳለብን በቃ አሁን ግራ ተጋብተናለን። ስንት አመቱ ነው እማዬ? 14 አመቱ ነው። 7ኛ ክፍል ነው ያለው። እና እስኪ ትንሽ ምክርም ፈልጌ ነው። እስኪ ምን እናድርግ? ቋንቋ እንዴት ነው? ቋንቋ ያው ብዙም አይደለም፣ አክቲቭ አይደለም፣ ግን ያው ይችላል። አክቲቭ አይደለም። እሺ አሁን እኔ እንኳን ምን ማለት ፈልጌ ነው መሰለሽ፣ አንዳንድ ጊዜ ቋንቋ ራሱ ልጆቻችንን ታርጌት ያደርጋቸዋል። ስለዚህ ትምህርት ቤቱ ላይኖረው ይችላል፣ ግን ቋንቋ መማር የሚችልበት መንገድ መፈለግ ቢፈለግ ጥሩ ነው ብዬ አስባለሁ። እሱ ያግዛል። አንዳንድ ጊዜ ይሄ አክሰንቱ ምናምን ራሱ ታርጌት ያደርጋቸዋል ልጆቻችንን። ግን አሁን አንድ ሴሚስተር አሁን 6 ሳምንት ነው የቀረው አይደል ትምህርት ቤት ሊያልቅ? አዎ 14 አመት አልሽ? 14 አመቱ ነው። ለማነጋገር ሞክረሻል? አስተማሪዎቹን አላነጋገርንም፣ ግን ይነግራቸዋለሁ። ለአስተማሪ ነገር እያልነው ነው። ለአስተማሪዎቹም ይነግራቸዋል። በቃ ይስተካከላል ይሉታል፣ ግን ምንም ሊስተካከል አልቻለም። አሁን ለታ እንደውም መቼ ለታ ነው? ሰኞ ለታ እንደዚህ ዝም ብሎ በእኔ ሰልፍ ተሰልፈን ጨዋታ ምናምን ነበረ እየተጫወትን በሰልፍ አንደኛው ከፊት የቆሙ ከኋላ ያሉትን እያስገባቸው የኔ ተራ ነው ከግቡ እያላቸው እኔ ግን አቆሞ እንደዛ ሲያስገባ በጠረባ ብዬ ጣልኩት ምናምን ብሎ በቃ በጣም ሀሳብ ውስጥ ነው ያለ ነው። እሺ አሁን ይኸውልሽ፣ አንደኛ ሁሉ ጊዜ እንደዚህ አይነት ነገር ሲፈጠር በጽሁፍ በኢሜል መቀመጥ አለበት። ለምን መሰለሽ? አሁን ለምሳሌ የሚታየው እሱ ያደረገው ብቻ ነው። ፎርማል የሆነ ኮምፕሌንት የለም። አሁን የወደቀው ልጅ ሄዶ እንደዚህ ያደረገኝ ብሎ ቤተሰቦቹ ኢሜል ቢያደርጉ የሱ ኢሜል አለ። ይሄ ልጅ ግን በዛ ውስጥ ሁሉ ሲያልፍ ያየለት የለም። ስለዚህ አሁን ኢንሲደንት እንደዚህ አይነት ነገር ሲሆን ኢንሲደንት ሪፖርት የሚባል አለ። ትምህርት ቤቱ ዌብሳይት ጋር ስትገቡ ኢንሲደንት ሪፖርት የሚባል ነገር አለ። እዛ ላይ ትጽፊያለሽ። ኢሜል ለአስተማሪ ማድረግ ትችያለሽ። ለምሳሌ ዛሬ እንደዚህ ሆኗል ምናምን ብለሽ ትጽፊያለሽ እና ማነጋገር እፈልጋለሁ አስተማሪ ሰዓት ቢሮ ሰዓቱ አብጁልኝና መጥቼ ላነጋገር ማለት ትችያለሽ። ያንን ነገር በጽሁፍ ስታደርጊ ሄደሽ ስታነጋገሪያቸው
በቁጣ አይደለም፣ በንዴት አይደለም፣ ወይም አላደል አንዳንድ ጊዜ የልጆቻችን ነገር ውስጣችን ይገባና ምርር እንላለን። እንደሱ ሳይሆን ሀሳቡ እንደዚህ ሆኗል እና ምንድን ነው ማድረግ የምንችለው? እንዴት ነው ይህንን ነገር እናንተ ልታግዙት የምትችሉት? በዚህ መልክ እናንተ ናችሁ ወላጆች ናችሁ አሁን መናገር ያለባችሁ። ስለዚህ ኢሜል አድርግላቸው። እሺ፣ በጣም ነው የማመሰግነው። ከዛ በኋላ እሱን ደግሞ ምን መሰለሽ መማታት ወይንም አሁን እንዳለው በጠረባ እንዳለው ያ ነገር ኢትዮጵያ አይደለም ያለው አይሰራም። አሁን ምን በይው መሰለሽ አሁን ምንም አልተባለም አለም እስካሁን የመጣ ነገር የለም። ምንም የለም እስካሁን። ያው ከልጆቹ ጋር ለመስማማት ነው ሄደንም አባቱ ለሄዶም ለመናገር ትምህርት ቤት ለመናገር አስቦ ነበረ ግን ከቤተሰብ ለቤተሰብ ችግር እንዳይፈጠር እያለንም የፍርሃት ላይ ምን ያለ ነው። በዛ ምክንያት በቃ ልጁን ዝም ብለን ያለ ነው። ቤተሰብ ማለት ባለው ፖለቲካዊ ሁኔታ ማለትሽ ነው? አይ ሳይሆን የነዛውን ሄደን አስተማሪ ስንናገር የልጆቹ የነዛ የልጆቹ ቤተሰቦች ከኛ ጋር ቤተሰብ የሱ የነዛ ቤተሰብ እና የኛ ልጅ እኛ ማለት ነው እንደዛ የመጣላት ምናምን ባህሪ እንዳይኖር ብለው አባቱም አሁን በቃ እንደዛ ሀሳብ ላይ ያለ ነው። ይኸውልሽ አሁን ምንድነው የእናንተ ዋና ነገር ልጃችሁን መጠበቅ ነው። ገባሽ አይደለም? እነዛ ተቆጡ ተጣሉ እሱ የራሳቸው ጉዳይ ነው። እናንተ የሚመለከታችሁ ልጃችን ትምህርት ቤት እየተቸገረ ነው፣ ቡሊ እየተደረገ ነው እና እንዴት አድርጋችሁ ልታግዙ ትችላላችሁ? ለአስተማሪ በቃል ቨርባሊ ተናግሮ ይስተካከላል ተብለዋል። ግን ይሄን ነገር እያየን አይደለንም። እሺ ስለዚህ ምን እናደርግ? አሁን ይሄንን ነገር አሁን እናንተ ይሄንን አሁን የምለውን ነገር በእንግሊዝኛ ለማስቀመጥ አንዳንድ ጊዜ ችግር አለ ማለት ቋንቋ ችግር ሊኖር ይችላል። ግን ምን አለ አሁን ጉግል ላይ ስትሄዱ ከላይ አስክ ጀሚናይ የሚል ነገር አለ። ጀሚናይ የሚለው ኤአይ ነው። ምንድነው የምታደርጊው መሰለሽ እማዬ? በአጭሩ አድርገሽ በአማርኛ ጀሚናይ ላይ ትጽፊያለሽ። ልጄ ትምህርት ቤት ቡሊ እየተደረገ ነው፣ ለአስተማሪ ነግሮ እናስተካክላለን ተብሏል። ግን ይሄ ነገር እየተስተካከለ አይደለም። ስለዚህ ትምህርት ቤቱ እንዴት ልጄን ሊረዳ እንደሚችል መጠየቅ ፈልጌ ነው። ከምስጋና ጋር ብለሽ ታይፕ አድርጊ። እሺ ምን ላይ ነበረ መጽፋት? እስኪ ልጻፍና ሊያዘው። እሺ ቆይ እንትኑ ጉግል ላይ ትሄጃለሽ እማዬ። እሺ ቆይ ጉግል ላይ ትሄጅና እሺ ላይ አንድ እንደ ኮከብ ነገር አለች ከጎኗ ምን የሚል ነገር አለ መሰለሽ? እጽፍልሻለሁ እዚህ ላይ አስክ ጀሚናይ የሚል ታብ አለች፣ እንትን ምልክት አለች። እሷን ትጫኝና አሁን ያልኩሽን ነገር ትጽፊያለሽ። ትህትና የተሞላው ጽሁፍ ነው የምጽፊው። እሺ እማዬ ንዴት አይደለም። ከዛ ትጽፊና ምን ትያለሽ? ትራንስሌት ዚስ ኢን ኢንግሊሽ በይ። ኦኬ እሺ ስትይ ያችን ደብዳቤ በእንግሊዝኛ ተርጉሞ ይሰጥሻል። እሺ ከዛ በኋላ ያችን ዲር ብለሽ ዲር የአስተማሪውን ስም ዲር ሚስተር ዋቴቨር የአስተማሪውን ታደርጊና ከታች ደግሞ ያንቺና ወይ ያንቺን ወይ ባለቤትሽን እናንተ ኢሜል የምታደርጉት ሰዎች ስም ታደርጉና ኢሜል ታደርጋላችሁ። ገባሻ? ድሮ አስተርጓሚ ፈልጊ ምናምን አሁን ጀሚናይ ራሱ ይተረጉምልሻል። ከዛ ያን የተተረጎመውን በኢሜል ነው የምልከው። ኮፒ ታደርጊና ከዛ ኢሜል ላይ አድርገሽ እሱን በደንብ አንብቢው። ግን እዩ መልሰሽ የምትፈልጊው ነገር ያንን ነገር አድርገሽ ከላይ ዲር ሚስተር የአስተማሪው ስም ወይ ዋቴቨር ታደርጊና ከታች ደግሞ ራሱ ሲንሲርሊ ብሎ ይልሻል። ከታች ከአንቺ ደግሞ እስከታች ደግሞ ስምሽን ጽፊና በቅንፍ አድርገሽ እናት ብለሽ ታደርጊያለሽ። በቃ እሱን አድርገሽ መላክ ትችያለሽ። እሺ አመሰግናለሁ የኔ እናት። አይዞሽ እግዚአብሔር ከእናንተ ጋር ይሁን። አሜን። አመሰግናለሁ በጣም። እሺ እማዬ። እሺ
ሄሎ እንዴት ነው? ሰላም። እሺ እግዚአብሔር ይመስገን። እሺ እማዬ እንዴት ነሽ? ገባሁ እኮ አላየሁም። አዎ ስራ ይዘሽ ነበር። እኔም ጥያቄ አለኝ። ልጄ አሁን 12ኛ ክፍል ጨርሳለች። ኤይቲን የሆነ ነገር ስሰራ በቃ ይደጋግመዋል ያጠፋውን ነገር። ሁለተኛ ደግሞ ሆምወርኩን በደንብ አይሰራም፣ ግን መስራት ይችላል፣ መስራት አይፈልግም። ኦኬ እንደዛ አስቸገረኝ። ጠይቀሽው ታውቂያለሽ ለምን እንደሚደጋግም? ሶሪ ይላል ሁሌ። አሁን አንድ ነገር ካጠፋክ ከሱ መማር አለብህ እንጂ ለምን ትደግመዋለህ እለዋለሁ። ሶሪ ማሚ ይለኛል፣ ግን ያንን ነገር ይደግመዋል። ኦኬ በጣም ጠይቀዋለሁ። ኦኬ አሁን አንድ ነገር አታደርግ ሲባል ካደረገ ምንድን ነው የምታደርጊው አንቺ? ያን ነገር ሲያደርግ ለምን ታደርጋለህ ብለሽ ትቆጨዋለሽ፣ ከዛ ትመክሪዋለሽ። ዳትስ ኢት። አዎ መክረዋለሁ። አሁን ኤግዛምፕል መኪና ይነዳል። አሁን አንድ ቀን የሆነ ፓርክ ኖ ፓርክ የሚባል አለ አይደል? እዛ ፓርክ አደረገና ትኬት ተላከ። ከዛ አሳየሁትና ለምን አደረግ? ይሄ ቦታ ሳይን አለው ለምን አቆምኩ ስለው ቦታ አጣውና አቆምኩ አለ። ከዛ ራሱ ከፈለ ማለት ክፈል አልኩት፣ በካርዴ ማለት ነው። ለምን እንደምገባው ይሄ ገንዘብ እንደምከፈል እንደ ቁጭ ብዬ ክፈል አልኩት፣ ከፈለ። ከዛ አፍተር 2 months or 3 months ደገመው ያንን ነገር። ከዛ ስደግመው ቁልፉን ወሰድኩ፣ መኪናውን ወሰድኩ። ይሄንን አሁንም ደገምኩበት። ፓርክ ካጣ ከዛ ቦታ መሄድ አለብህ አልኩት። ትምህርት ቤት አይደለም ሌላ ቦታ ነው። ሁለተኛ ደገምክ ብዬ ለ1 ወር ቁልፉን ወሰድኩበት። በዚህ ነገር ነው የምቀጣው፣ ግን መክረዋለሁ። በደንብ ነው የምመክረው እንደ እናት በጣም። አሁን ግን ደከምኩ። አይዶን ነው አይከነዱ። አይ በቃ አሁን የረክሸረሽ እኮ ልክ ነው። ምክንያቱም ልጆቻችን አሁን አንቺ ብትከፊለት ኖሮ ይሄ ነገር አይሆንም። ስለዚህ ሲከፍል ግን ያው የራሱ ገንዘብ ሲሆን የሚያስከትለው መዘዝ አለ። ያንን ነገር ነው ማወቅ ያለባቸው። ቅድም እያልን ነበር ስለ ሎጂካል ኮንሲኩዌንስ እያወራን ነበር። ልጆቻችን አንድ ነገር ሲያጠፉ የሚያስከትለው መዘዝ ማወቅ አለባቸው። ምክንያቱም የማይሆን ቦታ ካደረገ የሚያስከትለው መዘዝ አለ። ስለዚህ ከፈልሽ ወይንስ እሱ ከፈለ? ሁለተኛው ላይ ሁለተኛው ለም እሱ አይሰራም፣ ይማራል። አሁን ገና ይጨርሳል። ጁን ነው ትምህርት ቤት የሚጨርሰው። ያው ምንም እንካም የለውም። ያው ከፈልኩ ሁለተኛውንም። የመጀመሪያውን ማን ከፈለ? የመጀመሪያውንም አንቺ ነሽ የከፈልሽው? አዎ የሁለተኛውንም ከፈልኩና አሁን መኪና ቁልፉን ወሰድኩ። ስለዚህ ባስ ነው የሚይዘው። እኔ ነኝ ድሮፕ ኦፍ የሚያደርገው። በቃ ስለዚህ እስከ መጨረሻ ድረስ በቃ ይሄ ነው። በቃ ዛትስ ኢት። አሁን ልክ ነሽ። እሱ መክፈል እኔ እኮ መጀመሪያ ላይ ከፈለ ያልሽ ይመስለኝ ነው። ስለዚህ ነው እሱ በካርዴ ማለት ከሱ በኋላ መክፈል አልፈለኩም። በቃ ልክ ነሽ። አይ ጥሩ አደረግሽ። አሁን ምንድን ነው መሰለሽ አሁን ያደረግሽው ነገር ልክ ነው። ይሄ ሎጂካል ኮንሲኩዌንስ አንድ ነገር ኃላፊነት። አሁን ምን አለ መሰለሽ እነዚህ ልጆች ገና ይሄ የሚያሰላስለው የአንጎላቸው ክፍል ተሰርቶ አላለቀም። ስለዚህ ልጆቻችን ስህተት ይሰራሉ፣ አንዳንዴ ይደጋግማሉ። ግን ቆንጠጥ የሚያደርጋቸው ነገር ሲመጣ ለምሳሌ አሁን መኪና መንዳት አትችልም ብለሽ ያልሽው ነገር በቃ ጥሩ ነው። ሁለተኛ ነገር ደግሞ ልጆቻችንን ስንመክር አንዳንድ ጊዜ በጣም በደንብ እንዲገባቸው ብለን ረጅም ሰዓት እንመክራለን። አይሰራም። አሁን ችግር እሱ ነው። ሜቢ ሰለቸው አሁን የሚለው ነገር ሜቢን የሚያወራው ይሄ ሜቢ ሰለቸው እንዴ አይሰራም። ሜቢ ብዙ አወራው እንዴ ራሴን ነው የምጠይቀው። ራሴ እስትልተው አንዳንዴ በቃ ዝም እግኖር አደርገዋለሁ። ይሄ ምክሩን ራሱ እስቲ በቃ እየጠላኝ ነው ብዬ አስባለሁ። አይደለም ልጆች ናቸው። ልጆች እንደዚያ ነገር ያደርጋሉ። ለዛ ነው አሁን አንቺ መኪና ቁልፍ መውሰድሽ ትክክል ነው። ሁለተኛ ነገር ደግሞ አሁን እንዳልኩሽ ስትመክሪ ማርዘም የለብሽ። ሁለተኛ ነገር ደግሞ አንዳንድ ስህተቶች አሁን ለምሳሌ ይሄ በቃ ጥሩ መንገድ ዘየድሽ፣
ሌላ ነገር ደግሞ ስተት የሚመጣ ከሆነ ደግሞ ይመጣል። ልጆቻችን ሁሉ ጊዜ ተማሪዎች ናቸው። እንኳን እነሱ እኛ መነሳሳት አለን። ግን ስታስረጂ ይሄ ነገር ለምንድን ነው የሆነው? ስለዚህ አሁን ይሄ የሚቀጥለው ጊዜ ይሄ ነገር እንዳይፈጠር ምንድን ነው መፍትሄ ብለህ የምትለው ያን በዛ መልክ ደግሞ እሱንም የመፍትሄው አካል ማድረግ ጥሩ ይሆናል። ገባሽ አይደለም? ከዛ በተረፈ አትድከሚ ማለት ልጆቿ አይሰማኝም ምናምን የሚለው ነገር አትፍሪ። ምክንያቱም ልጆቻችን ገና ልጆች ናቸው። የልጆች አንጎል 25 ዓመት እስኪሞላ ድረስ ተሰርቶ አያልቅ። ስለዚህ እቺ አንዳንድ ጊዜ በልምድ ዝም ብለው የሚያደርጉት ነገር አለ። በስሜት ነው የሚመሩት። ገባሽ አይደለም? ያ ነው። አሁን ግን ያለውን ነገር አሁን እንዳረግሽው አይነት አሁን ለምሳሌ ሰመር ይመጣል፣ ስራ ይጀምራል ታስቢያለሽ? የሰመር ስራ ይጀምራል። እንደዛ አስባለሁ። ግን አሁን ለምንድን ነው የማይሰራው? ብዙ ሆምወርክ አለው። አሁን ሲነር ነው አሁን አይሰራ። ለዛ አሁን ምን አልኩት፣ ስራም የምትሰራው ግራጁዌት ካረክ በኋላ ትምህርትህን ከጨረስክ ከዛ በኋላ ነው አልኩት። አሁን ከዛ በኋላ ግን ይሰራል ኢንሻአላህ። እንደዚህ አስባለሁ። አዎ። ስለዚህ አሁን ክረምት ላይ ታሰሪያለሽ፣ ክረምቷን። አዎ። ከዛ ትምህርት ለመቀጠል ሀሳብ አለው። አዎ፣ ኮሌጅ በቃ ይላል ባክ። ስለዚህ እንደሱ ከሆነ ሰመሯን ከሰራ የሰመሯ ብር አለችው። ስለዚህ የሰመሯን ብር የሚያስፈልገውን ነገር አሁን ነገ ተለገና እዚህ ቦታ ቆምኩ ቢል የሰራትን ይከፍላል። ግን ሞስት ፕሮባብሊ ያንን አያደርግም ብዬ አስባለሁ። ቁልፉን ስትሰጪው ግን ነግረሽ ነው የምትሰጪው። ካሁን በኋላ አንድ ነገር ቢመጣ አንተ ራስህ ነው የምትከፍለው። ያው ሰመር ላይ ሰርታ አንተ ትከፍላለህ፣ እኔ አልከፍልም። ስለዚህ ካልከፈልክ ደግሞ የሚያስከትለው መዘዝ አለ። እሱ ያንተ ጉዳይ ነው የምትይው። ፊትሽ ላይ ኮስተር ብለሽ ስትዩ የምትዩ ነገር ከልብሽ እንደሆነ ያውቃል ማለት ነው። ስለዚህ ያንን ሌላ እንግዲህ ይሄው ነው። አይዞሽ ልጆቻችን ጊዜ ይፈጅባቸዋል። እማዬ ጥሩ ሰዓት ማለት ያደጉ መቼ ነው የምሰነክኑት? አሁን 18 ገና ናቸው ማለት ነው። ገና ነው እማዬ። የዚህ ሀገር ልጆች ትንሽ ሪስፖንሲቢሊቲ የሚባል የማሰብ የኔ ፋሚሊ የኔ እናት የኔ አባት ለኔ ነው የምል ነገር የላቸውም። እሱ ራሱን ያሳስበኛል። አይዞሽ እንግዲህ ምን አለ መሰለሽ ልጆች እነሱ ራሳቸው ሲወልዱ ነው የሚገባቸው ብዬ ነው የምለው። ስለዚህ እስከዛ ድረስ መታገስ ነው። አይዞሽ እማዬ። ዋና ሁሉ ጊዜ ፍቅር ያሸንፋል። ስትመክሪው በፍቅር በርህራሄ ተመክሪዋለሽ። የማይሆን ነገር አይሆንም፣ ማታረጊውን ነገር አላደርግልህም ቢለምን ምን ቢል የማይገባው ነገር ከሆነ አያይ ብለሽ ማድረግ ያለበትን ደግሞ ነገር ማድረግ እንዲችል ደግሞ ቢስ ማገዝ ሊሆን ይችላል፣ የራሱን ነገር ማድረግ ሊሆን ይችላል። እዛ ላይ ኃላፊነት መስጠት ጀምሪ አንዳንድ ነገር ላይ እና በራሱ ልጆቻችሁ ራሳቸው አንድ ነገር ኃላፊነት ሲሰጣችሁ የተሻለ አድርገው ይሰራሉ እና ያንን ነገር አድርጌ ነው የምልሽ። እንግዲህ እግዚአብሔር ይርዳሽ እማዬ። አሜን። ቴንክ ዩ ሶ ማች። እሺ ቤተሰቦች በጣም አመሰግናለሁ ሁላችሁንም በእውነት ቴንክ ዩ። እግዚአብሔር ይስጥልኝ። እኔም አመሰግናለሁ። እግዚአብሔር አብዝቶ ይባርክ። በፌስቡክም ለመረቃችሁኝ፣ በቲክቶክም በዩቱብ እግዚአብሔር ይስጥልኝ። አሜን ብያለሁ። እናንተንም እግዚአብሔር አብዝቶ ይባርክልኝ። እንጨርሰናል ለዛሬ። ዛሬ ሳምንት ደግሞ በሌላ ርዕስ እንገናኛለን እንደ እግዚአብሔር ፈቃድ። እንግዲህ በርቱ ሁላችንም። ያው እኛም አሁን የ10 ዓመት ልጅ የ19 እና የ21 ዓመት ልጅ ነው ያለንና ልጆች በተለያየ እድሜ የተለያየ ነገር አላቸው እና ሁሉም ሰው የየራሱ ከልጅ ጋር ያለው ትግል አለ። ግን በትግል ውስጥ ደግሞ ሁሉ ጊዜ በፍቅር እና በርህራሄ በይቅርታ እኛ ከበረታን መስመር ነገሮች ይይዛሉ። እንግዲህ እግዚአብሔር አምላክ ሁላችሁንም አብዝቶ ይባርክ። ልጆቻችሁን ከክፉ ይጠብቅላችሁ። ልጆቻችሁ ያድምጧችሁ፣ በልጆቻችሁ ተበለጡ ላለው ዛሬ ሳምንት ጥያቄ ካላችሁ ይዛችሁን በሌላ ርዕስ እንገናኛለን። እግዚአብሔር አምላክ በርህራሄ በፍቅር በይቅርታ በደግነት በመልካም ነገር ሁሉ ልባችንን አእምሯችንን ይሙላ እላለሁኝ። አንድ ሰው እዚህ ጋር መለጠኝ የሚል መልእክት ጻፈ አለ። ዩቱብ ላይ ቅጂው ይመጣል። ስለዚህ ቅጂውን 5 ደቂቃ ዘላችሁ ማየት ትችላላችሁ። ከልብ አመሰግናለሁ ቤተሰቦች። ሰላም ሁኑልኝ፣ ተባረኩልኝ። እናመሰግናለን። ሰላም ወሊ እናታችን፣ እናቴ የኔ እናት በጣም ነው የማመሰግነው። ቴንክ ዩ ሃይሚዬ፣ ቴንክ ዩ ተባረክልኝ ሁላችሁም። አሜን። እሺ ሰላም። አሜን።